በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ቆያችሁ? አሜን። ምሕረት ቸርነቱን አብዝቶ እስከዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። ክርስቶስን ፍለጋ በሚል ርዕስ በተከታታይ ስንማረው የነበረውን ትምህርት ዛሬ እንቀጥላለን። ባለፈው ክፍለ ጊዜ ክርስቶስን ፍለጋ ከሶምሶን እስከ ሩት በሚል ርዕስ ከስምንቱ ብሔረ ኦሪት የመጨረሻዎቹ ሁለት መጽሐፍት ላይ ክርስቶስ እንዴት ተገልጿል የሚለውን አይተን ነበር። በዛሬ ትምህርታችን ደግሞ ክርስቶስን ፍለጋ ከዳዊት እስከ ሰሎሞን በሚል ርዕስ እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ ባለፈው ክፍለ ጊዜ በመጽሐፈ ሩት መጨረሻ ላይ ታስታውሱ ከሆነ መጽሐፈ ሩት ሲጠናቀቅ ቦዔዝና ሩት ከተጋቡ በኋላ ልጅ ወለዱ። ኢዮቤድ ቢባል ልጅ ወለዱ ብለን ነበር። ኢዮቤድ የእሴይ አባት ነው። እሴይ ደግሞ የዳዊት አባት ነው። ስለዚህ የዳዊትን አያት መወለድ ተናግረን ነበረ የባለፈው ክፍለ ጊዜ ያበቃው። ስለዚህ ከሶምሶንና ከሩት ታሪክ በኋላ ነገረ ክርስቶስን ለማየት ቀጥታ የሚመጣው የንጉሥ ዳዊት ታሪክ ነው። የንጉሥ ዳዊት ታሪክ በጣም ሰፊ ነው። በእውነት ለመናገር የዳዊትን ታሪክ አይደለም በዛሬ ትምህርታችን የምንማረው። በቀጥታ ከነገረ ክርስቶስ ጋር የተገናኘው የዳዊት ታሪክ ክፍሎችን እና ክርስቶስን ከዳዊት ጋር የሚያመሳስሉ የቀደሙ ምሳሌዎች ምን ምንድን ናቸው የሚለውን ነው በዛሬ ትምህርታችን የምናየው። ሁለተኛ ደግሞ የዳዊት ልጅ ሰሎሞንን እንመለከታለን። እንግዲህ አባትና ልጅ ናቸው። ነገስታት ባለብዙ ታሪክ የሆነ ቤተሰብ ነው። በነገረ ክርስቶስ ግን እጅግ በጣም ትልቅ ድርሻ ያለው ታሪክ ያላቸው ሁለት ሰዎች ናቸው። ምናልባት የንጉሥ ዳዊትን እና የሰሎሞንን ታሪክ ከክርስቶስ ጋር ልናገናኝ ስንል ምናልባት ታሪካቸውን በደንብ የሚያውቅ ሰው ጥያቄ ሊፈጥርበት የሚችለው በሁለቱም አባትና ልጅ ታሪክ ውስጥ ጥሩ ያልሆኑ ታሪኮች አሉ። በዳዊትም ይሁን በሰሎሞን በኃጢአት የወደቁበት የተፈተኑበት፣ እንደውም ልጁ ሰሎሞን ከምግባር ስህተት ወደ ሃይማኖት ስህተት ሄዶ እስከ ጣዖት አምልኮ ሁሉ የተፈተነ ሰው ነው። ታዲያ እንደዚህ አይነት ሰው እንዴት ለክርስቶስ ምሳሌ ይሆናል? እንዲህ አይነት ህይወት በህይወታቸው እንዲያለ ፈተና ያገጠማቸው ሰዎች፣ የወደቁ ሰዎች እንዴት ለክርስቶስ ምሳሌ ይሆናሉ የሚል ጥያቄ ሊፈጥር ይችላል። በመሰረቱ እስካሁን ካየናቸው ሰዎች ውስጥ ኃጢአት የሌለበት ሰው ለክርስቶስ ምሳሌ ነው ብለን የጠቀስነው ሰው የለም። ሁሉም በደለኛ ነው። አዳም ቢባል ለእኛ የተረፈ ኃጢአት የሰራ የወደቀ ሰው ነበረ። ኖህም ቢባል ሁሉም ቅዱሳን ማለት ነው። የጠቀስናቸው የብሉይ ኪዳን ሰዎች በሙሉ ከነ ውድቀታቸው የክርስቶስ ምሳሌዎች ነበሩ። ሲጀመር ሁላችንስ በእግዚአብሔር አርአያና ምሳል ነው የተፈጠርነው። ከነ ኃጢአታችን ግን የእግዚአብሔር ምሳሌዎች ነን እና በታሪካቸው ውስጥ ምንም እንኳን መውደቅ መነሳት መሳት ቢኖርም ግን ደግሞ እግዚአብሔርን የሚገልጹ ብዙ ነገሮችን በእነሱ ውስጥ በድካማቸው ውስጥ እግዚአብሔር ገልጿል ማለት ነው። ዳዊትን ምሮታል። ዳዊትም ጥልቅ ጸሎት ጥልቅ ንስሐ ያደረገ ሰው ነው። እንደ ቸርነቱ መጠን ምሮታል። እንደ ይቅርታው ብዛት መተላለፉን ደምስሶለታል። ከበደሉ አጥቦታል፣ ከኃጢአቱ አንጽቶታል። ለምን? እሱ መተላለፉን ስላወቀ ንስሐ ስለገባ ማለት ነው። እና በዳዊት ታሪክ ውስጥ የምናውቀው የሰው ሚስት ቀምቶ ባሏን አስገድሎ ነበረ። በዚህ ኃጢአት ምክንያት እግዚአብሔር አዝኖበት ነቢዩን ልኮ ገስጾት ነበረ። ምናልባት እስራኤላውያን በጣም ለዳዊት ካላቸው ፍቅር የተነሳ ይገርማቸዋል። አሁንም ድረስ ያሉት እስራኤላውያን ማለት ነው የአይሁድ ረበናት አይ ዳዊት አልበደለም ለማለት ሁሉ ይቃጣሉ። እንደውም ጥፋቱን የኦሪዮ ሚስት ጥፋት ነው ሆን ብላ ነው እሱ ሰገነት ላይ የሚወጣበትን ሰዓት ጠብቃ ልትታጠብ የወጣችው እሷ ነች ብለው እሷ ላይም ለመለጠፍ ይሞክራሉ። በአይሁድ ሚድራሽ ወይም የታልሙድ መጽሐፍ ላይ ትርጉም የሚያብራሩ ረበናት ማለት ነው። ዳዊት ግን አይ እኔ እሷ አስታኝ አላለም። አንተም ብቻ በደልኩ በፊትም ክፋትን አደረግኩ ነው ያለው። እና የዳዊትን ያህል የወደቀ ሰው ብናውቅም ደግሞ እንደ ዳዊት ንስሐ የገባ ሰውም የለም። በሌሊቱን ሙሉ አልጋዬን በእንባ አጥባለሁ ብሎ ተናግሯል። ሲያለቅስ ነው የሚያድረው ዳዊት። እና ዳዊት የበደለውን እጥፍ በጣም በንስሐ ህይወቱም የሚታወቅ ሰው ነው። ቅዱስ ዮሐንስ አፈወርቅ አልጋ መግዛት ለምትፈልጉ ሰዎች እኔ ላጋዛችሁ ይላል። ምርጥ አልጋ ላጋዛችሁ። አልጋ የምትፈልጉ ሰዎች ምን አይነት አልጋ ነው ካላችሁ የንጉሥ አልጋ ነው። ይሄ አልጋ በጣም ውድ የከበረ የንጉሥ አልጋ ነው። ከምንድን ነው? ከወርቅ ነው? ከእንቁ ነው? ከእንጨት ነው? ከብረት ነው? ከምድር የተሰራው ትሉኝ እንደሆን ከእንባ የተሰራ አልጋ ነው ይላል። ይህ አልጋ የንጉሥ ዳዊት አልጋ ነው ይላል። ለምን? ዳዊት ሌሊቱን ሙሉ ሲያለቅስ
ነው የነበረው። በእንባው ብዛት በንስሐው ብዛት ዛሬ ድረስ ለእኛ ለኃጢአተኞች ለተነሳህያን ለተጸጸትን ሰዎች የሚጠቅም ጸሎት ሆኖ በቤተክርስቲያናችን የሚጸለይ ጥልቅ ንስሐ ያለው ሰው ነው እና ዳዊት እግዚአብሔር እንደ ልቤ ያለው የቀረበ ሰው ነው። ልጁ ሰሎሞንም እግዚአብሔርን ይወዳል ተብሎ ከኦሪት ሰዎች የተጻፈለት ሰው ነው። በነገራችን እግዚአብሔር ይወደዋል ሳይሆን እግዚአብሔርን ይወዳል ተብሎ ስለ ሰሎሞን ተነግሮለታል እና በሁለቱ ድክመት ውስጥ በሁለቱ ውድቀት ውስጥም ግን እግዚአብሔር ራሱን ገልጿል ማለት ነው። ከየት ነው የመጣው? ምናልባት ዳዊትን ከክርስቶስ ጋር ሰሎሞንን ከክርስቶስ ጋር ማመሳሰል ከየት ነው የመጣው ሲባል ከዳዊት እንጀምር። ንጉሥ ዳዊትን ከክርስቶስ ጋር እንድናመሳሰል ምክንያት የሆነን ዋነኛው ምክንያት መዝሙረ ዳዊት ነው። መዝሙረ ዳዊት ነው እንግዲህ መዝሙረ ዳዊት ከብሉይ ኪዳን መጽሐፍት መካከል ደረቅ ሐዲስ ተብለው የሚጠሩ መጽሐፍት አሉ። ቁጥር 1 ትንቢተ ኢሳይያስ ነው። ቁጥር 2 መዝሙረ ዳዊት ነው። ሌሎቹም እንደየደረጃቸው ይደርሳቸዋል። ቁጥር 1 ግን የብሉይ ኪዳን መጽሐፍ ሆኖ የሐዲስ ኪዳን መንፈስ ያለው መጽሐፍ ቁጥር 1 ትንቢተ ኢሳይያስ ነው። 2 ደረቅ ሐዲስ ወይም አምስተኛው ወንጌል ይባላል። ያው ወንጌላት 4 አይደሉ? አምስተኛው ወንጌል ይባላል ትንቢተ ኢሳይያስ ማለት ነው። መዝሙረ ዳዊትም በተመሳሳይ በጣም ብዙ ስለ ክርስቶስ ትንቢት የተነገረበት መጽሐፍ ነው መዝሙረ ዳዊት እና ምናልባትም ከሐዲስ ኪዳን ራሱ ከወንጌላት ከመልእክታት ከዮሐንስ ራእይ ከመሳሰሉት መጽሐፍት ላይ ከመዝሙረ ዳዊት የተጠቀሱትን ጥቅሶች ብታወጡ ከሐዲስ ኪዳን በጣም ብዙ ገጽ ይጎላል። ለምን? ይህንን ያህል ነው በጣም የተጠቀሰው። መዝሙረ ዳዊት ስለ ክርስቶስ ያልተናገረበት ርዕሰ ጉዳይ የለም። ከጽንሰቱ እስከ እርገቱ ድረስ እስከ ምጽአቱ ድረስ ዳግም ሊፈርድ እንደሚመጣ ጭምር መዝሙረ ዳዊት ላይ እንዲያደርጋል ተብሎ ተነግሯል። ግን ዳዊት ስለ ክርስቶስ ሲናገር እሱ እያለ አይደለም። ብዙ ጊዜ ብዙዎቹን ትንቢቶች የተናገረው ስለ ራሱ የዘመረው መዝሙር ላይ ነው። መሀል ላይ ስለ ክርስቶስ የሆኑ መዝሙሮች የሚዘምረው እና ምናልባት በዘመኑ የነበሩ ሰዎች ግራ ሳይጋቡ የሚቀሩ አይመስልም። ምክንያቱም የሚናገረው ነገር በዳዊት ሕይወት ውስጥ ያልተከናወነ ነው። ለምሳሌ ስለ መከራው እየተናገረ እያለ እንዲያረጉኝ ብሎ መዝሙረ ዳዊት መዝሙር 68 ላይ ይዘምርና እጅና እግሬን ቸነከሩኝ ይላል። የት ነው የተቸነከረው ዳዊት? እጁና እግሩን የተቸነከረበት ቦታ አንድም ቦታ የለም። መዝሙረ ክርስቶስ የተባለው ኢትዮጵያዊው ሊቅ የመዝሙረ ክርስቶስ ምትል ድርሰት አለችው። የ25 ዓመት ወጣት የነበረ በአፄ ዘርዓ ያዕቆብ ዘመን የነበረ ሊቅ ነው። የጋሞ ተወላጅ ነው። በጣም የሚደንቅ ድርሰት አለው መዝሙረ ክርስቶስ እና እዛ ላይ ምን ይላል? ዳዊት የት ነው በተሰደደ ጊዜ ማን የቸነከረው እጅ እግሩን ይልና ይጠይቃል። አይደለም፣ የተናገረው ስለ ክርስቶስ ነው። እና ዳዊት ስለ ራሱ እያወራ መሀል ላይ ወጣ ብሎ ስለ ክርስቶስ ይናገራል። ሁለተኛው ቅዱስ ጴጥሮስ የጠቀሰው ሌላው የዳዊት መዝሙር ነው። ዳዊት በአንድ ስፍራ ነፍሴን በሲኦል አተዋትም፣ በመቃብር ማለት ነው አተዋትም፣ ቅዱስንም መበስበስን ያዘንድ አትተውም ይላል። ማለት ስጋዬን እንዲበሰብስ አትተውም ይላል። እና ዳዊት ሞቶ ተቀብሯል፣ መቃብሩ አለ። እና ቅዱስ ጴጥሮስ ሐዋርያት ሥራ ምዕራፍ 2 ላይ ሲያስተምር ምን ይላል? የዳዊት መቃብሩ በእኛ ዘንድ አለ ይላል። አሁንም ድረስ እንግዲህ ኢየሩሳሌም ከጽርሐ ጽዮን ጌታ የመጨረሻው ራት ሐሙስ ዕለት ካደረገበት ቤት ስር የዳዊት መቃብር ነው ያለው። አሁንም ሄደን የምንሳለመው ቦታ ነው። አሁንም ድረስ እየተወዛወዙ ዳዊት ይደግሙበታል ቦታው ላይ። ስለዚህ የዳዊት መቃብር ይታወቃል። ቅዱስ ጴጥሮስ ምን አለ? የዳዊት መቃብሩ በእኛ ዘንድ አለ አሁንም ድረስ። ታዲያ ቅዱስን መበስበስ ያይ ዘንድ አተውም ያለው ስለማን ነው? ስለ ክርስቶስ አይደለምን ብሎ ተናግሯል። እና ዳዊት ስለ ራሱ ጀምሮ ያወራው ነገር ስለ ክርስቶስ ሆኖ ያልቃል። መሀል ላይ ስለ ክርስቶስ አንስቶ ወደ ራሱ ሕይወት ይመለሳል። እና እንደዚህ የሚያሳየው ቀጥታ ክርስቶስና ዳዊት በራሱ በዳዊት መዝሙር ውስጥ ተመሳስለው መገለጻቸውን ነው። አንዳንድ የምታውቋቸው ጥቅሶች በቀጥታ ዳዊት ስለ ራሱ የተናገረው፣ ለምሳሌ አሕዛብ ለምን ያጉረመርማሉ? ሕዝብስ ለምን ከንቱ ይናገራሉ? በእግዚአብሔርና በመሲሁ ላይ ተነሱ አለቆች ይላል። በእግዚአብሔርና በመሲሁ ላይ የሚለው ስለ ራሱ ነው። ዳዊት ተቀብቶ የለ? መሲህ ማለት ቅቡዕ፣ የተቀባ፣ የተሾመ ማለት ነው። ስለዚህ በእግዚአብሔርና በእኔ በመሲሁ ላይ አንሰ ተሰየምኩ ንጉሠ በላይ ሊሆሙ፣ እኔ በላያቸው ላይ ንጉሶኜ ተሾምኩ፣ በጽዮን በደብረ መቅደሱ፣ በመቅደሱ ደብር በጽዮን ላይ ንጉሶኜ ተሾምኩ ይላል ዳዊት። አሁን የራሱን ታሪክ ነው እያወራ ያለው። በጽዮን በደብረ መቅደሱ በኢየሩሳሌም ማለት ነው ንጉሥ ሆኖ ተሾሟል። ባለስልጣን ነው። መላእክት ወይ አለቆች ግን አጉረመረሙበት። በእግዚአብሔርና በቀባኝ በእኔ ላይ ተነሱብኝ እያለ እያወራ ያለው ስለ ራሱ።
እኛ ግን ይህንኑ ታሪክ አሕዛብ ለምን አጉረመረሙ፣ ህዝቡስ ለምን ከንቱ ተናገሩ የሚለው ለክርስቶስ እንተረጉማለን። አሕዛብ ሮማውያን ለምን አጉረመረሙ፣ ህዝቡ እስራኤላውያን ይሰቀል ለምን ብለው ተነሱ፣ በእግዚአብሔርና በመሲሁ ላይ በክርስቶስ ላይ ለምን ተነሱ፣ እኔ ግን በጽዮን በድንግል ማርያም ላይ ተሾምኩ፣ ንጉሥ ሆኜ በእሷ ተጸነስኩኝ፣ ተወለድኩኝ ተብሎ ለክርስቶስ ይተረጉማል ማለት ነው። እግዚአብሔር አለኝ አንተ ልጄን እኔ ዛሬ ወለድኩ ለክርስቶስ ይተረጉማል ማለት ነው። ግን እየተናገረ ያለው ስለ ዳዊት ነው። ዳዊትን ልጄ ብሎት ስለነበረ እግዚአብሔር ረከብክቦ ለዳዊት ወልድ ዘከመ ልቤ፣ ልጄን ዳዊትን አገኘው እንደ ልቤ የሚሆንልኝ ስላለው ልጄ አለኝ ይላል። እሱ ግን ለክርስቶስ ነው ትርጓሜ የሚሆነው እና በአብዛኛው ስለ ዳዊት የተነገሩ ዳዊት ስለ ራሱ የተናገራቸው ነገሮች ለክርስቶስ ሆነው በኋላ ይተረጎማሉ ማለት ነው። በዚህ ምክንያት ይህንን ድፍረት አድርገን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በዳዊት ታሪክ ውስጥ እንመለከታለን ማለት ነው። እንግዲህ ንጉሥ ዳዊት ንጉሥ ሆኖ አልነበረም ታሪኩ የሚጀምረው። ማለት ሲወለዱ ጀምሮ ንጉሥ ሆነው ታሪካቸው የሚጀምር አለ። ሰሎሞን አሁን ንጉሥ ሆኖ ነው የተወለደው። ማለት የንጉሥ ልጅ ነው፣ ያው እንደሚነግስ የታወቀ ነው፣ ልዑል ሆኖ ነው ያደገው። ዳዊት ግን እረኛ ሆኖ ነው የተወለደው። ከወንድሞቹ መካከል በእድሜ ትንሽ የሆነ ልጅ ሆኖ ነው ያደገው። 151ኛ መዝሙር አለ በእኛ በግብፅ እና በአርሜኒያ ቤተክርስቲያን እንዲሁም በግሪክ ቤተክርስቲያን ቀኖና ውስጥ ያለ ካኖን ውስጥ ያለ በመጽሐፍ ቅዱስ ቀኖና ውስጥ ያለ 151ኛ መዝሙር አለ በእንተ ርዕሱ ወይም ስለ ራሱ የዘመረው እና እኔ ከወንድሞቼ ታናሽ ነበርኩኝ እንዲህ ያለ ዳዊት ስለ ራሱ እግዚአብሔር ከእረኝነት አንስቶ እንዴት እንደሾመው እንዴት እንዳከበረው የተናገረበት ማለት ነው። ስለዚህ ዳዊት እረኛ ሆኖ ነው ያደገው። የተወለደው በቤተልሔም ነው። ያው ባለፈው ክፍለ ጊዜ እንዳየነው ቦዔዝ ሲያሳርስ የነበረው በቤተልሔም ነበር። ስም በቤተልሔም ይጠራ ተብሏል እና ዳዊትም የተገኘው በቤተልሔም በይሁዳ ቤተልሔም ነበረ። በዛ ነው የኖረው ማለት ነው። ወንድሞቹ በጣም ጉልበተኞች፣ የከበሩ፣ የተመሰገኑ፣ ግርማ ሞገስ ያላቸው እነ ኤልያም ማለት ነው የመሳሰሉ ጠንካራ ወንድሞችን የነበሩት። እሱ ግን የተናቀ ነበረ፣ የተረሳ ልጅ ነበር። በነገራችን ላይ ዳዊት የሚታወስም የሚታሰብም አይነት አልነበረም። ስራው ግን እረኝነት ነበረ። በእረኝነት ቦታ ላይ በታማኝነት ያገለግል ነበር። በጥቂት የታመነ በብዙ ይሾማል እንደሚለው እግዚአብሔር በጥቂት እረኝነት ላይ መታመኑን አይቶ ነው ለንጉስነት ያጨው ማለት ነው እና ንጉሥ ዳዊት በእረኝነት በጣም በትጋት ይሰራ ነበር። የሚገርመው በእረኝነት ቦታ ላይ ያለ በጎቹን ሊበሉበት አንበሳና ድብ ይመጡበት ነበር እና ከአንበሳና ከድብ ጋር ታግሎ አሸንፎ እግዚአብሔር ኃይል ሰጥቶት ማለት ነው። በእረኛ ጉልበቱ አቅም ኖሮት አይደለም፣ እግዚአብሔር ኃይል ሆኖት ግን አንበሳውን ድል ነስቶ በጎቹን ከአንበሳና ከድብ ያስጥል የነበረ ታማኝ ነበር። ዳዊት ዘማሪም ነው፣ መዘምር ነው። እንደምታውቁት መዝሙረ ዳዊት ያው ዛሬም ድረስ የመዝሙር የምስጋና ጅረት የሚፈሰው ከመዝሙረ ዳዊት ነው። አብዛኛዎቹ ጸሎቶቻችን፣ ቅዳሴያችን፣ ምስጋናችን ሁሉ ከዳዊት መዝሙር የተቀዳ ነው እና ዳዊት በጣም የሚገርም የዝማሬ ሀብት ያለው ነበረ። ከእረኝነቱ ጊዜ ጀምሮ ይቀኛል። እረኛ እያለ እግዚአብሔር እረኛዬ ነው ይላል። ንጉሥ ሲሆን ንጉሴ አምላኬ ነው ይላል። ውጊያ ላይ ሲሆን እግዚአብሔር አምባዬ ጋሻዬ ነው ጦሬ ነው ይላል እና እንደያለበት ሁኔታ ዳዊት በጣም ድንቅ የዝማሬ ምስጋና ሀብት የነበረው ነው። 7 ሀብታት ነው ያሉት ትላለች ቤተክርስቲያናችን። ሀብተ መንግስት የንጉስነት ሀብት ነው። ሀብተ ክህነት ከካህናት ጋር ገብቶ መስዋዕት እንዲበላ ፈቅደውለታል፣ ማንም ሊበላው የማይችለውን። ስለዚህ ሀብተ ክህነት አለው፣ ከካህናት ጋር መስዋዕት ተካፍሏል። ሀብተ ትንቢት አለው፣ በጣም ብዙ ትንቢቶችን ተናግሯል። ሀብተ መዊ አለው፣ የማሸነፍ ማለት ነው። ዳዊት ድል ይነሳ ነበረ። ሀብተ በገና አለው፣ የበገና የመደርደር። ሀብተ ዝማሬ፣ መቼስ በገና መደርደር ችሎ መዝሙር የማይሆንለት አለ። ሀብተ በገናም አለው፣ ሀብተ ዝማሬም አለው። ሀብተ ፈውስም አለው። በገና ሲደረድር የሳውል ርኩስ መንፈስ ይርቅለት ነበር እና ባለብዙ ሀብት ባለብዙ ጸጋ የነበረ እግዚአብሔር እንደ ልቤ ብሎ የጠራው ሰው ነው ማለት ነው እና ንጉሥ ዳዊት በዚህ በትንሽ ዕድሜው ግን ትልቅ ነበረ። ከልጆቹ ከወንድሞቹ ይልቅ እግዚአብሔር ሞገስ ሰጥቶት ነበር። በመጨረሻ ንጉሥ ሳኦልን እግዚአብሔር ስላዘነበትና መንግስቱን ሊነጥቀው ስለወደደ በወቅቱ የነበረውን ነቢይ ነገስታትን የሚቀባውን ሳሙኤልን ወደ ቤተልሔም ሄደህ ከእሴይ ልጆች መካከል ቀባልኝ አለው። ንጉሥ አድርገህ ቀባልኝ አለው። ሳሙኤል እንደታዘዘው መጣ ማለት ነው። በጣም የሚገርመው
ልጆችህን አምጣ እግዚአብሔር ንጉሥ ከልጆች መካከል መርጧል ሲለው እሴይ ያቀረባቸው ልጆች ውስጥ ዳዊት አልነበረም። ረስቶት ነበረ ባጭሩ። እንግዲህ ዳዊት ከልጅነቱም እናትና አባቴ ትተውኛል አምላኬ ግን ተቀበለኝ እንዳለ ይህንን በእኛም ትርጓሜ በዕብራይስጥም መተርጉማን ሚድራሽ ላይ ተመሳሳይ ነው ትርጓሜው። እናትና አባቴ ትተውኛል በአጠቃላይ ሁላችን የሰው ልጆች ከወንድና ከሴት ፈቃድ ነው የምንጸነሰው። ስንጸነስ የገዛ ፈቃዳቸውን አድርገው በማህፀን ትተውኛል፣ አንተ ግን ተቀበልከኝ፣ ሰው አድርገህ ፈጠርከኝ ማለት ነው ለሰው ልጅ ይላል የሁለታችንም ትርጓሜ። የእኛም ቤተክርስቲያን ትርጓሜ አይሁድም ማለት ነው፣ ምንጩ ከዛ ሊሆን ይችላል። ከዛ ውጭ ግን ዳዊት የተረሳ ልጅ ነበረ እና ልጆችን አቅርብ ሲባል እሴይ ትዝ አላለውም፣ አላስታወሰውም ራሱ። ከዛ የቀረ ልጅ አለ ወይ ተብሎ ኧረ አለ አንድ ተብሎ ነው የተጠራው። የሚገርመው በልጆቹ መልከ መልካም በነበሩት ጀግና በነበሩት ፊት የሚቀባበት ዘይት አልፈላም ነበረ። ዳዊት ግን ገና ሲመጣ ነው ዘይቱ መፍላት የጀመረው። ስለዚህ በወንድሞቹ መካከል አንበርክኮ እግዚአብሔር አከበረው ማለት ነው። በወንድሞቼ መሃል ታናሽ ነበርኩ፣ እርሱ ግን ሾመኝ፣ ከፍ ከፍ አደረገኝ። ለእግዚአብሔር ማን ነገረው? እርሱ እግዚአብሔር እርሱ ሰማኝ ማለት ሳልነግረው ነው ያደረገልኝ ብሎ ዳዊት መዝሙር የዘመረው በዚህ ምክንያት ነው። ስለዚህ ዳዊት ተቀባ ማለት ነው። እንደተቀባ ግን አልነገሰም። ንጉሥ ዳዊት ሆኖ አልነገሰም። ያው ተቀብቷል፣ ግን ሳኦል በሕይወት አለ። እንደ ፖለቲካ ተቃዋሚ ነው የሚታየው። የሳኦል ወገኖችም ሊገሉት ይፈልጋሉ ቢሰሙ ማለት ነው። ስለዚህ በምስጢር ተይዞ ነው የቆየው። ግን እግዚአብሔር ባወቀ ደግሞ የቤተ መንግስት ስርዓት እንዲያውቅ፣ የጦርን ስርዓት እንዲያውቅ ነገሮችን እግዚአብሔር አመቻቸለት። በገና ደርዳሪ ስለሆነ ሳኦል እርኩስ መንፈስ ሲያስጨንቀው በገና እየተደረደረለት ይረጋጋል እና ለዛ ተብሎ ቤተ መንግስት እንዲገባ ተደረገ። ይህ እንግዲህ እግዚአብሔር ባወቀ ቤተ መንግስት ያለውን ስርዓት አውቆ እንዲያድግ እንዲኖር የተደረገ ነገር ነው። በዚህ መሰረት እንግዲህ ዳዊት በቤተ መንግስት አደገ ቆየ ማለት ነው። በመጨረሻ ትልቁ ክስተት ተከሰተ። ይኸው ምንድነው? ፍልስጤማዊ አንድ ጠላት ጎልያድ የተባለ ሰው እስራኤልን ሊያስጨንቅ መጣ ማለት ነው። ይህ እንግዲህ በዳዊት ታሪክ ውስጥ እንደ ተርኒንግ ፖይንት ነው። ምንድነው? ዳዊት በገና ደርዳሪ ነው፣ እረኛ ነው። ከዚህ ያለፈ ስምም ክብርም ዝናም የለውም። የጎልያድ ታሪክ ግን በጣም የሚያስገርም ነበር። ጎልያድ እንግዲህ 6 ክንድ ከስንዝር ነው ቁመቱ። አሁን በዘመናዊ መለኪያ ከ2 እስከ 3 ሜትር ማለት ነው። በጣም ግዙፍ ሰው ነው። የጦር ልምድ ያለው ሰው ነው። በጣም ብዙዎችን የገደለ ሰው ነው እና የጌት ሰው ነው። ከፍልስጤማን ጋር አብሮ እስራኤልን ሊወጋ መጣ። ይህ ሰው መጥቶ ምንድን ያለው? ፎከረባቸው እስራኤላውያን። እኔ ህዝብ ከማስጨርስ ፍልስጤማን ከእስራኤል ጋር ከሚዋጉ ከእናንተ መካከል ደህና የምትሉት ሰው ካለ፣ ጀግና የምትሉት ሰው ካለ ይመረጥና ተዋጊ ሰው ከኔ ጋር ይዋጋ። እኔ ድል ካደረግኩት እናንተ ለእኛ ባሪያዎች ትሆናላችሁ፣ እሱ ደግሞ ድል ካደረገኝ እኛ ለእናንተ ባሪያዎች እንሆናለን። ጦርነቱ በዚህ ያበቃል። ስለዚህ አንድ ሰው ከእናንተ መሃል ምረጡ ብሎ ፎከረ ማለት ነው። ይህ የእስራኤልን ጦር ሰፈር ያሸበረ ዜና ነበር። ያው አብሮ መዋጋት ጀግና የተሰኙ የጦር ሰዎች ቢሆኑም በግል ግን ያንንም ያህል ግዙፍ ሰው ማንንም ሰው ደፍሮ ልዋጋ ያለ የለም። ስለዚህ የእስራኤል ጦር ሰፈር ለ40 ቀናት ነው የተረበሹት። ለ40 ቀናት ጠዋት እየተነሳ ጎልያድ ይፎክራል፣ ይራገማል። የእስራኤልን አምላክ እግዚአብሔርን ይራገማል። የአማልክቶቹን ስም እየጠራ ይፎክራል። ጎልያድን ግን እኔ እዋጋዋለሁ ያለ ሰው አልነበረም። ይህ ሁሉ ታሪክ ሲፈጸም ዳዊት እረኛ ነውና ከቤት ቀርቶ ነበር። በመጨረሻ ላይ ግን ወደ ጦር ሰፈር ሲመጣ ይህንን ዝና ይህንን ወሬ ሰማ። እኔ እዋጋዋለሁ አለ። እኔ እዋጋዋለሁ አለ። ወሬው ሳኦል ዘንድ ደረሰ። ሳኦል ዘንድ አቀረቡት። እሱ ይሄ ያልተገረዘ አለ። በጣም የሚገርመው በነገራችን ላይ እዚች ላይ ትንሽ ብንቆይባት ጥሩ ነው። ይሄ ያልተገረዘ ፍልስጤማዊ እንዴት በአምላኬ ስም ላይ ይዘባበታል? እና ጎልያድን ህዝቡ ወይም ሳኦል የሚሆን ወታደሮች ያዩበት አይንና ዳዊት ያዩበት አይን በጣም የተለያየ ነው። በዳዊት አይን ሰው በሁለት ይከፈላል፣ የተገረዘና ያልተገረዘ። ሌላ መለኪያ የለውም። እነሱ ቁመቱ ይህን ያህል ነው፣ ይህን ያህል ዓመት የውጊያ ልምድ አለው፣ የያዘው ጦር እና ጋሻ ትልቀቱ፣ የሰውየው ከዚህ በፊት የፈጸማቸው ጀብዶች የሚሉት ናቸው አይምሯቸው ላይ ያለው። ዳዊት ግን ጎልያድ ያልተገረዘ ሰው ነው፣ ሌላ የለም። ይሄ በነገራችን በእምነት ላለን ሰዎች በዚያ አተያይ ብናይኖረው ብዙ ነገሮች ይቀሉን ነበረ። በሐዲስ ኪዳናዊ መንፈስ ሰውን የተጠመቀና ያልተጠመቀ ብሎ መክፈል ማለት ነው።
ይሄ ያልተገረዘ ነው ያለው ዳዊት። የሱ ጀግንነት፣ የሱ ቁመት፣ የሱ ጉልበት አልታየውም፣ ያልተገረዘ ነው ያለው። ስለዚህ የምዋጋው እግዚአብሔርን ከማያውቅ ሰው ጋር ነው። እኔ እግዚአብሔርን አውቃለሁ፣ እሱ አማልክትን ነው የሚያመልከው፣ ጣዖታትን ነው የሚያመልከው። ስለዚህ እሱ በጣዖታቱ ስም ይመጣብኛል፣ ጉልበት አለኝ ብሎ ይመጣል፣ እኔ ግን በእግዚአብሔር ስም አሸንፈዋለሁ ብሎ ነው የመጣውና ብዙ ጊዜ እኛ የዳዊት አይነት አስተያየት ስለሌለን ነው ጎልያዶች የሚበረቱብን ማለት ነው። በማያምን ሰው ጭራሽ እግዚአብሔር ከሱ ጋር በሌለ ሰው የምንሸነፈው የዳዊት አይነት ስለሌለን ነው። እና ይሄ ያልተገረዘ ፍልስጤማዊ ደግሞ ብሎ ዳዊት አቃለለው ማለት ነው። ከዛ ንጉሱ ፊት ምን አለ? እኔ እረኛ ሆኜ ስጠብቅ አንበሳና ድብ ይመጣብኛል በጎቼን ሊነጥቅና እግዚአብሔር ኃይል ሆኖኝ ታገላለሁ፣ ድል ነሳቸዋለሁ ታግዬ ከአንበሳ ጋርና አሁንም ይረዳኛል አምላክ ያለ። ሳኦል ያው ምርጫም ስለሌለው በቃ ይሁን አለ። ቢገርመው ለዳዊት አለበሱት የጦር ልብስ እንደው ምናልባት ከረዳው ብለው ማለት ነው። እና የጦር ልብስ ለብሶ መንቀሳቀስ ራሱ አልቻለም። የከበደው መንቀሳቀስ አልቻለም። ይሄ ጥሩሩን ምኑን የሚደረገውን የራስ ቁሩን ምናምን አልቻለም። አልፈተንኩትም አለ። በቃ መንቀሳቀስ አልቻለም። በቃ አውልቁት ለተባለ ወለቀለት። ከዛ ወደ ሜዳ ሄዶ እንዲዋጋ ተፈቀደለት። እና ዳዊት ያው በእርግጥ ከእድሜው ማነስ የተነሳ እንዴት ሄዶ ይዋጋ ብለው ይህንን እረኛ ይፈቅዳሉ የሚለው ለማመን ይከብዳል። ግን ምርጫ የላቸውም። አንደኛ 40 ምናምን ቀን ቆይተዋል እና ደግሞ እግዚአብሔር ከኔ ጋር ነው እያለ ነው። እምነት አለው፣ በእርግጠኝነት ነው የሚናገረው። እግዚአብሔር ሞገስ ሰጠው ማለት ነው። ስለዚህ ዳዊት ጎልያድን ሊዋጋ ሄደ። መጀመሪያ ያደረገው ወንዝን የወረደው ወደ ወንዝ ወረደና 5 ድንጋዮች ለቀመ። እነዚህን 5 ድንጋዮች ለቀመ። ከዛ ኮሮጆ ውስጥ ከተተ። የእረኛ እንግዲህ ትጥቅ ነው። ከዛ በእጁ ደግሞ በትር ይዟል። ያንን በትር ይዞ ጎልያድ ወዳለበት ወደ ጦር ሰፈር ወረደ ማለት ነው። ጎልያድ በጣም ነው የተበሳጨው። ማለት እንደ ስድብ ነው የቆጠረው። አንድ እረኛ ሕፃን ልጅ በትር ይዞ ሲመጣበት ይሄ ነው ወይ የሚዋጋው ብሎ በጣም በጣም ተበሳጨ። ማለት እንደ ናቁት ነው የቆጠረው። ዳዊት ግን ምንም አልመሰለውም እና ውሻ እንደሚያባርር ዱላ ይዘህ በትር ይዘህ ወደ እኔ ትመጣለህ ወይ አለው። አንተ በአማልክት በጠራቸው በአማልክት ስም ትመጣብኛለህ፣ እኔ ግን ሰማይና ምድሩን በፈጠረ በሕያው እግዚአብሔር ስም መጣብሃለሁ ብሎ ዳዊት ጎልያድ ፊት በድፍረት ተናገረ። ከዛ በኋላ ጎልያድ እንግዲህ ያለውን ጉልበት እና ኃይል ይታወቃል። የልጁ ድፍረትና የልጁ ጥባት ደግሞ የሚታይ ነገር ነው። በመጨረሻ ዳዊት ጎልያድ ጋር ሳይደርስ በፊት ዳዊት ወንጭፉን አድርጎ ከ5ቱ ድንጋዮች አንዱን አደረገ። ከዛ በኋላ አስወንጭፎ ወረወረለት። የእግዚአብሔር ረድኤት የእግዚአብሔር ስራ ተጨምሮበት ያቺ የተወረወረችው የወንጭፍ ድንጋይ የጎልያድ ግንባር ውስጥ ገባች ማለት ነው። የጎልያድ ግንባር ውስጥ ገባች። ጎልያድ በፊቱ ተደፋ ማለት ነው። በግንባሩ ተደፍቶ ያንንም ያህል ዛፍ ያህል ግዙፍ ሰው ወደቀ። ከዛ በጣም የሚገርመው ዳዊት ሄዶ ከራሱ ከጎልያድ ሰይፍ መዞ ማለት ነው በራሱ በጎልያድ ሰይፍ የጎልያድን አንገት ቆርጦ ተሸክሞ ወደ እስራኤል ጦር ሰፈር አመጣው ማለት ነው። ከዚህ በኋላ ይህንን አይተው በጣም ደንግጠው ፍልስጤማውያን ሸሹ። እስራኤላውያን ደግሞ በዚህ ተበረታተው ፍልስጤማውያንን ረጅም ኪሎ ሜትር አሳደው አጠፏቸው፣ በዘበዟቸው ማለት ነው። ይህ እንግዲህ እግዚአብሔር በዳዊት እጅ ያደረገው እጅግ ታላቅ ስራ ነው። በኃይሉ ብርታት አይደለም፣ በጦር ችሎታው አይደለም፣ በእጁ የያዘው በትር ነው። በበትርና በወንጭፍ በድንጋይ በድካሙ ሆኖ ትንሽ ሆኖ ጎልያድን ገንድሶ ጥሎ እስራኤላውያንን ነፃ አወጣቸው ማለት ነው። ከዚህ በኋላ ያው መዝሙር ተዘመረለት። አንድ መዘዘኛ መዝሙር ተዘመረ። ምንድነው? ሴቶች የእስራኤል ቆነጃጅት ዳዊት 1000 ገደለ፣ ሳኦል 1000 ገደለ፣ ዳዊት 1000 ገደለ የሚል መዝሙር ዘመሩ። እቺ መዝሙር የዳዊትን የህይወቱን ቀለም ነው የቀየረችው፣ ቃናውን የቀየረችው። ምክንያቱም እኔ አንዳንዴ አመስጋኝ አማሳኝ ይላሉ አባቶቻችን። በቃ ዳዊት 1000 ገደለ ወይ ዳዊት 1000 ገደለ ብለው ዝም ብለው ቢዘምሩ ጥሩ ነው። ማነጻጸር ምን አመጣው? እና አንዳንዴ አንዱን ለማመስገን ሌላውን በጣም ማቃለል አያስፈልግም። እና
ይሄኛውን ሰው እንዲጠመድ ከማድረግ ያለፈ ምንም ጥቅም የለውም እና ያመስጋኝ አጥፊ ይላሉ አባቶቻችን። እኛም ይሄ እንዲህ ያለ ልማድ አለብን። የሆነ ሰው ለማመስገን ሌላውን ሰው ማጣጣል መጀመሪያ ያለብን አድርገን እንረዳለንና ይህ መዝሙር በተሰማ ጊዜ ሳኦል በቅናት ተነሳሳበት ማለት ነው። የዳዊትን ሕይወት መከራን ያሳየው ሲያሳድደው ነው የቆየው። ብዙ ተንከራቷል ዳዊት በነገራችን ላይ ያውም የተቀባ መሆኑ ሳይታወቅ ማለት ነው። ማንነቱን ሳያውቅ በእግዚአብሔር የተቀባ ቀጣዩ ንጉሥ እሱ መሆኑን ሳያውቅ ግን ሳኦል በጣም አሳዶታል። ግን ያው የእግዚአብሔር ፈቃድ ሆኖ በመጨረሻ ዳዊት በንጉስነት ዙፋን ላይ ተቀመጠ። እግዚአብሔር ቃል የገባለት የዘላለም መንግስት እሰጥሃለሁ ብሎ ነው። የዘላለም መንግስት እሰጥሃለሁ በዙፋንህ ላይ ሁልጊዜ ልጅህ ይቀመጣል ብሎ የዘላለም መንግስት ነው የተሰጠው። ማለት ሌሎች ነገስታት እስከሆነ ጊዜ ነግሰው ህልፈት ወይም ሽረት አለባቸው ማለት ወይ ይሻራሉ ወይ ያልፋሉ። የዳዊት መንግስት ግን ለዘላለም ነው። ለመንግስቱ ፍጻሜ የለውም የሚያሰኝ የዘላለም መንግስት ነው እሰጥሃለሁ ብሎ እግዚአብሔር ቃል የገባለት። ስለዚህ ንጉስ ዳዊት ነገሰ። መናገሻውን በጽዮን በኢየሩሳሌም አደረገ። ኢየሩሳሌም የዳዊት ከተማ ተብላ ትጠራለች። የተወለደው በቤተልሔም ነው። ቤተልሔምም የዳዊት ከተማ ትባላለች። መናገሻውን ግን ኢየሩሳሌም አደረገ፣ ጽዮን አደረጋት ማለት ነው። ኢየሩሳሌም እጅግ በጣም ተወዷለች፣ ዳዊትን እጅግ በጣም ተወዷለች። ስለ ኢየሩሳሌም ብዙ ዋጋ የከፈለ ኢየሩሳሌም ላይ አንዳች ከሚደርስ እኔን እንዲያደርገኝ እስከ ማለት ድረስ የደረሰ ነው። ዳዊት ሕይወቱ ብዙ ፈተናዎች የሞሉበት ነበር። ብዙ ፈተናዎችን አልፎ ከተሾመ በኋላም በሚያሳዝን ሁኔታ የሳኦል ወገኖችም እንግዲህ ሳኦል ሕይወቱ ሙሉ ሲያሰቃየው ነበረ፣ ስልጣኔን ይቀማኛል ብሎ። ከተሾመ በኋላ ደግሞ ብዙ ተፈትኗል። የመጨረሻው አሳዛኝ ፈተና ግን የገዛ ልጁ አቤሴሎም የተባለው አሲሮ መፈንቅለ መንግስት ያደረገበትና ስደት የወጣበት። እንደውም ዳዊት በደብረ ዘይት ተራራ ላይ ባዶ እግሩን እያለቀሰ ሁሉ ወጥቷል። ስለ ልጄ ስለ አቤሴሎም እያለ ማለት ነው። አቤሴሎም ተገደለ ሲሉትም ደስ አላለው። አቤሴሎም ዳዊት ላይ አምጾ ብዙ ሲበጠብጥ ከቆየ በኋላ ክዶት ከቆየ በኋላ መጨረሻ ላይ በውጊያ ላይ እየሄደ እያለ በፈረስ እየጋለበ አቤሴሎም ፀጉሩ በጣም ረጅም ነበረ። በዛፍ ላይ ፀጉሩ ተይዞ ተንጠልጥሎ ነው የሞተው እና በዛ በጦር ወግተው ገደሉት ማለት ነው። እና ልጅ አቤሴሎም ሞተ ብለው ሲነግሩትም ዳዊት በጣም መራራ ሐዘን ነው ያዘነው። በአጠቃላይ ዳዊት ሕይወቱ ከብዙ በጥቂቱ በተለይ ከነገረ ክርስቶስ ጋር በቀጥታ የሚገናኘው ሕይወቱ ክፍል ይህንን ይመስላል። የዳዊትን ታሪክ ከክርስቶስ ጋር እንዴት ይገናኛል የሚለውን ከማየት በፊት አንድ ነገር አብራርቼ ልጀምር። ይኸው ምንድን ነው? ዳዊት የዘላለም መንግስት ነው የተሰጠው። የዘላለም መንግስት ማለት ምን ማለት ነው የሚለው የተመለሰው በመድኃኒታችን በኢየሱስ ክርስቶስ ነው። የሰሎሞንንም ሳነሳ በደንብ አብራራዋለሁ። በአጭሩ ግን ዘላለም በመንግስት በዙፋን ላይ ይቀመጣል የተባለው የዳዊት ዘሮች ዳዊት ነገሰ 40 ዓመት፣ ከዛ ልጁ ሰሎሞን ነገሰ 40 ዓመት እያለ 400 ዓመት ነው የነገሰው የዳዊት ዘር ያለማቋረጥ 400 ዓመት ነግሰዋል። ከዛ በኋላ ግን ቆሟል። ብዙ ነገሮች ተመሰቃቅለዋል። የዳዊት መንግስት ግን ዘላለማዊ መሆን የቻለው በዘላለሙ ንጉስ በመድኃኒታችን በኢየሱስ ክርስቶስ ነው። እግዚአብሔር የዳዊት የአባቱን ዙፋን ይሰጠዋል፣ በያዕቆብ ወገንም ላይ ለዘላለሙ ይነግሳል፣ ለመንግስቱም ፍጻሜ የለውም ተብሎ የተነገረው በትክክል እግዚአብሔር ለዳዊት የማለውን መሐላ ለዳዊት የገባውን ቃል ኪዳን የፈጸመው በክርስቶስ ነው። ስለዚህ ዳዊት ዘሩ ለዘላለም በዙፋን ላይ ያለ የዳዊት ዘርና ስር የሆንኩ እኔ ነኝ፣ አልፋና ኦሜጋ እኔ ነኝ ያለ መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ዳዊት ዘሩ ለዘላለም ነገሰ የሚባለው ሞአንበሳ ዘእምነገደ ይሁዳ ከይሁዳ ነገድ። እንግዲህ ዳዊት ከይሁዳም ነገድ ነው፣ ሞዓባዊም ዘር አለበት ብለናል። ግን ከይሁዳ ነገድ ነው፣ በነገዱ ከእስራኤል ወገን ማለት ነው። እሴይ ቦኤዝም እንደዚሁ ማለት ነው። እና ከይሁዳ ነገድ የነገሰ በትረ መንግስት ከይሁዳ አይጠፋም ተብሎ የተነገረለት ከአብርሃም ቃል ኪዳን የተካፈለ የዘላለም ንጉስ የዳዊት ዘር የነገሰው መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ዳዊት በታሪኩ ክርስቶስን ይመስላል። ምናልባትም እስካሁን ስናገር የተወሰኑትን ነገሮች እናንተም ሳትገምቱ አትቀሩም። የመጀመሪያው ዳዊት የተወለደው በቤተልሔም ነበር። መድኃኒታችን ኢየሱስ ክርስቶስም በዚያው በቤተልሔም ነው የተወለደው። ቤተልሔም የእንጀራ ቤት የተባለች የዳዊት ከተማ ተብላ ትጠራለች። እንደዚሁም ክርስቶስ ተገኝቶባታል ማለት ነው። ከልደቱ ሲጀመር በቤተልሔም በተወለደበት ዘመን ጀምሮ የሳኦል ወገኖች በጣም
ይሸበሩ ነበር። ምክንያቱም ከይሁዳ ወገን ሊሾም ነው የሚለው ነገር ሳኦልን በጣም ያስጨንቀው ነበር። ንጉሥ ዳዊት በቤተልሔም መወለዱ ያው የክርስቶስ ምሳሌ ያደርገዋል። ሁለተኛው በተወለደ ጊዜ ተሸበሩ ይላል። በተለይ የሳኦል ወገኖች በጣም ተሸበሩ፣ ሳኦልም ጭምር በአንተ ሌላ የተቀባ ንጉሥ አለ ተብሎ ሲነገር ማን እንደሆነ ሲያጣራ ሲያፈላልግ ነበር ዳዊት መሆኑን ስላላወቀ። ግን ሳሙኤል የሆነ ነገር አድርጎ ቀብቶ እንደመጣ ጠርጥሮ ሲያጣራ ሲመረምር ነበር። መንግስቴ ሊቀማ ነው ብሎ ፈርቶ ማለት ነው። እና ንጉሥ ዳዊት በጣም በቤተልሔም የተገኘው ንጉሥ ዳዊት በሳኦል በጣም የተጠላ ነበረ። ልክ እንደዚሁ ክርስቶስ በቤተልሔም ከተወለደ በኋላ ትልቁ ችግር የሄሮድስና የሄሮድስ ወገኖች ክርስቶስን እንደ ጠላት ያዩት ነበረ። በዛም ምክንያት ክርስቶስን ብቻ ሳይሆን ብዙ ሕፃናትን እስከ መግደል ድረስ ደርሷል፣ ጨካኙ ሄሮድስ ማለት ነው። ይህ ከሳኦል ጋር በጣም የሚመሳሰል ነው። ሳኦልም ዳዊትን ብቻ ሳይሆን የዳዊት ጋር የነበሩ እንግዲህ ዳዊት በጣም ብዙ አስከትሎ ነበር። እንደውም ምን ይላል ቃሉ? ዳዊትም እንደሸፈተ በሰሙ ጊዜ ብድር ያለባቸው የተከፉ፣ የተጨነቁ፣ የተቸገሩ ሰዎች ሁሉ ተሰበሰቡ ወደሱ ይላል እና ይሄ በእውነት በቀጥታ ለክርስቶስ ነው የሚሆነው። የተጨነቁ፣ የተከፉ፣ ብድር ያለባቸው፣ የኃጢአት ዕዳ ያለባቸው ሁሉ ወደሱ የሚሰበሰቡለት ዳዊት በእውነት መድኃኒታችን ኢየሱስ ክርስቶስ ነው እና ዳዊትና ክርስቶስ የሚያመሳስላቸው ሁለተኛው ሄሮድስ በክርስቶስ ላይ ያሳየው ጥላቻ ነው። ሳኦል በዳዊት ላይ ካሳየው ጥላቻ ጋር የሚነጻጸረው ማለት ነው። ሶስተኛው ነገር ዳዊት እረኛ ነበረ። እረኛም ነበር፣ ግን ንጉስም ነበረ። ንጉስነትን ከእረኝነት ያስተባበረ መድኃኒታችን ኢየሱስ ክርስቶስ ነው። ክርስቶስ ንጉስ ነው። ንጉስ ብቻም አይደለም፣ ደግሞ እረኛም ነው። መልካም እረኛ እኔ ነኝ ብሎ የተናገረ መድኃኒታችን ኢየሱስ ክርስቶስ ነው። እንደውም የመልካም እረኛን ጸባይ ክርስቶስ ሲናገር ምን አለ? መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል አለ። ይህ በቀጥታ በዳዊት ታሪክ ውስጥ ተፈጽሟል። ዳዊት አንበሳና ድብ ሲመጣ እነሱን ለማስጣል ከአንበሳና ከድብ ጋር ታግሎ በጎቹን ያስጥል ነበረ። በጎቹን ለማስጣል አንበሳ ከተባለ ከዲያብሎስ ጋር የታገለ የባላጋራችሁ ዲያብሎስ የሚጦም ፈልጎ እንደሚያገሳ አንበሳ ወደ እናንተ ይመጣል ይዞራል በዙሪያችሁ የተባለውን ዲያብሎስን ድል የነሳ ስለ በጎቹ ብሎ ነፍሱን አሳልፎ የሰጠ መድኃኒታችን ኢየሱስ ክርስቶስ ነው እና ዳዊት ለበጎቹ ያሳየው ፍቅር በትክክል በክርስቶስ ታሪክ ውስጥም በተግባር ተፈጽሟል ማለት ነው። ዳዊት ከአንበሳ ጋር የታገለው ትግል ክርስቶስ ከዲያብሎስ ጋር ከታገለው ትግል ጋር ይመሳሰላል እና ዳዊት እረኛ ነው፣ ንጉስ ነው፣ ካህንም ነው። ሀብተ ክህነት አለው ብለን የለ ተሳትፏል። ክርስቶስም ሊቀ ካህናትም ነው፣ ንጉስም ነው። እንደውም የተቀባ የሚለው ስም በቀጥታ ክርስቶስ ማለት ነው። በነገራችን ላይ መሲህ ማለት ክርስቶስ በግሪክ ነው፣ መሲህ በዕብራይስጥ እና በአረብኛ ነው፣ በግዕዙ ቅቡ የተቀባ ማለት ነው። ስለዚህ ዳዊት የተቀባ ነበረ፣ ቅቡ ነበረ። ክርስቶስም ክርስቶስ ነው ማለት የተቀባ ነው፣ ቅቡ ነው። ቅቡ ነው ሲባል አንዳንዶች እንደሚመስላቸው አይደለም። በእኛ ቤተክርስቲያን ትምህርት በተዋህዶ ከበረ ማለት ነው። ማለት ስጋና መለኮት ሲዋሃዱ መለኮት ለስጋው ቅባቶ ነው ወይም ደግሞ አከበረው፣ ከፍ ከፍ አደረገው። መለኮት ስጋን በመዋሃዱ በተዋህዶ ከበረ ብላ ተተረጉሟለች። ሌሎች እንደሚሉት አብ ቀቢ፣ ወልድ ተቀቢ፣ መንፈስ ቅዱስ ቅባት የሚል ትምህርት የለም በእኛ። የእኛ ቤተክርስቲያን በተዋህዶ ከበረን ነው የምታስተምረው። ስለዚህ ዳዊት በእርግጥም የተቀባ መሲህ ነበረ። በእግዚአብሔርና በመሲሁ ላይ ተነሱ የሚለው በትክክል በክርስቶስ ታሪክ ውስጥ ተተርጉሟል ማለት ነው። ስለዚህ ዳዊት ክርስቶስን በትክክል ይመስላል ማለት ነው። ዳዊት ክርስቶስን የመምሰሉ ታሪክ ግን ዋነኛው የዳዊትን ሕይወት ቃና የቀየረው ያልኩት ቅድም ከጎልያድ ጋር ያደረገው ትግል ነው። ዳዊት ከጎልያድ ጋር ያደረገው ትግል ክርስቶስ ከዲያብሎስ ጋር ከሞት ጋር ከሲኦል ጋር ያደረገውን የመጨረሻ የማዳን ስራ ነው የሚያሳየው። መድኃኒታችን ኢየሱስ ክርስቶስ እንደምታውቁት በእኛ ላይ የረጅም ዓመት ጠላት የነበረ እንዴት ነው? ጎልያድ ረጅም ነበር ይላል አይደለ? በነገራችን ላይ መጽሐፍ ቅዱስ ላይ ብዙ ጥቅሶች ርዝመት ከተናገሩ የዘመንን ምክንያት ለምሳሌ እግዚአብሔርን በረጅም ዙፋን ላይ አየዋለሁ ሲል ቅድምናውን ዘላለም መኖሩን ነው የሚያሳየው እንጂ እግዚአብሔር የሚለካ ርዝመት ኖሮት አይደለም። እና የጎልያድ ርዝመት ማለት ኃጢአት በእኛ ላይ፣ ሰይጣን በእኛ ላይ፣ ሞት በእኛ ላይ ምን ያህል ጉልበት እንደነበረው ነው የሚያሳየው። በጣም ረጅም ነበረ፣ በጣም ጉልበት ነበረው እና ብዙዎችን ድል ያደረገ አሸናፊ፣ ድል አድራጊ የነበረ ነው። ድል ነሽ የነበረ ነው።
ይህ ማለት ለ5500 ዘመናት በሰው ልጅ ላይ ሰልጥኖ የነበረው ሞት፣ ሲኦልና ዲያብሎስ ናቸው። ሞት ሁሉንም ከአዳም እስከ ሙሴ ድረስ ሁሉ ለሞት የተሸነፉ ሆኑ። ስንቶችን ሰብሮ ጥሏል። ሞት ድል አድራጊ ነበር እና ማን ነው ከእናንተ መሃል እስቲ እኔን ድል የሚያደርግ እያለ ለ5000 ዘመን ሲፎክርብን ነበረ። በሲኦል ሆዱ ነፍሳትን እየከተተ በዲያብሎስ እጁ እየተጠቀመ ሞት እኛን ድል አድርጎን ቆይቷል ማለት ነው እና ይህንን የብዙ ዓመት ፉከራ ማንም ሰው አልቻለም ነበር። ብዙ እኮ ኃያላን ናቸው፣ ጀግኖች ናቸው፣ ግን ከጎልያድ ጋር መዋጋት አልቻሉም ነበር። ብዙ ጻድቃን፣ ነቢያት፣ ቅዱሳን ማን ነው ከነሱ መሃል ከሞት ጋር ታግሎ ሰውን ከሞት ያስጣለ? ማንም የለም። ብዙ ተጋድሏቸው ቅድስናቸው አልጠቀማቸውም። ጽድቃችን እንደ መርገም ጨርቅ ሆነ ብለው እስኪያዝኑ ድረስ የስንት ዓመት የጦር ሜዳ ውሎ ከጎልያድ ጋር ግን ለመታገል አልበቃ። ማን ነው ጎልያድን መጥቶ የተገዳደረው? ብላቴናው ዳዊት፣ ከቤተልሔም የተገኘው ብላቴና ዳዊት ነበረ። ይህ መድኃኒታችን ኢየሱስ ክርስቶስ ነው። በጉልበቱ ነው ወይ ጎልያድን ድል የነሳው? አይደለም፣ በደካማነቱ ነው፣ በትንሽነቱ ነው። ክርስቶስም በኃይሉ አይደለም፣ በመለኮታዊ ኃይሉ አይደለም ዲያብሎስን ድል የነሳው፣ በትህትናው ነው፣ ዝቅ በማድረጉ ነው ራሱ እንጂ በጉልበት አይደለም፣ በስጋዊ መንገድ አይደለም፣ በስጋዊ በደማዊ ሐሳብ አይደለም። እና ዳዊት ጎልያድን ድል ለመንሳት በእጁ በትር ይዞ ነበረ። የኛ ዳዊት ክርስቶስ ደግሞ የያዘው በትር ተሸክሞት የወጣው መስቀል ነዋ። ሌላ ምን አለ? በእጁ በትር ይዞ ነበር። ወደ ወንዝ ዳር ወጣ ይላል። ጥምቀትን ነው። በዮርዳኖስ ተጠምቆ 5 ድንጋዮች ለቀመ። የኛ ቤተክርስቲያን ትርጓሜ 5ቱ ድንጋዮች ዳዊት ከወንዝ ዳር የለቀመው የ5ቱ አዕማደ ምስጢር ምሳሌ ናቸው ይላሉ። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ። ክርስቶስ በምድር ሳለ ያስተማራቸው ትምህርቶች ሲጠቀለሉ እነዚህ 5 ድንጋዮች ናቸው። በኮሮጆ የያዛቸው ድንጋዮች ማለት ነው። እና መስቀሉን ተሸክሞ ጎልያድን ሊነሳ ሲፈልግ ከ5ቱ ድንጋዮች አንዱን ለቀመ። ምስጢረ ሥጋዌውን ነው፣ ሰው የመሆኑን ምስጢር ነው። ድንጋይ የሚል ካገኛችሁ ትርጓሜው ራሱ ክርስቶስ ነው። ያም ማለት ክርስቶስ ነበረ የሌለ አለት የተባለ መድኃኒታችን ኢየሱስ ክርስቶስ ነው። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ የተባለ አለት። ሕፃናቶችሽን በአለት ላይ የሚፈጠፍጣቸው የተመሰገነ ነው። የሐሳብ ኃጢአቶችን በአለት ክርስቶስ ላይ በስጋው በደሙ ላይ የሚፈጠፍጣቸው የተመሰገነ ነው ብለን ተረጉማል። ስለዚህ ምስጢረ ሥጋዌው ነው። ከ5ቱ ድንጋዮች አንዱ የእሱ ሰው መሆን ነው። እሱ ራሱ ነው። አለቱ ማን ነው? ክርስቶስ ነው። አባቶቻችሁ በመንገድ ላይ ሲከተላቸው ከነበረው ከዚያ ድንጋይ ጠጥተዋል። ያም ማለት ክርስቶስ ነበረ ተብሎ ስለዚህ ከ5ቱ ድንጋዮች አንዱን አውጥቶ ወረወረው። ግንባሩ ላይ ነው የመታው። ሲራገም አልነበረ እግዚአብሔርን? የእስራኤልን አምላክ ሲራገም አልነበረ? እግዚአብሔርን የሚራገም ሰው ይገደል የሚል ነበረ ጎልያድን የፈጸመው። ስለዚህ ወረወረበት፣ ግንባሩን አለው። የዲያብሎስን የሞትን ስልጣን ክርስቶስ እንዴት ድል እንዳደረገ ነው የሚያሳዩ። ግንባሩን አለው። ራሱን ቀጥቅጦ ጣለው በመስቀሉ ማለት ነው። በእጁ በያዘው በትርና በወረወረው ድንጋይ በሥጋዌው ሰው በመሆኑ በአምላክነቱ በትህትናው ሰው በመሆኑ የጎልያድን ግንባር የሞትን ግንባር ጣለው። ጎልያድ ዘፍ ብሎ ወደቀ። በጣም በሚገርም ሁኔታ ስንት እኮ ድል አድርጎ ነበረ። ጋሻውን ይዞ ጦሩን ይዞ ወደቀ። ስንት ዓመት ድል የነሳ ጦር ይዟል እኮ በእጁ፣ ግን ጦሩ አልጠቀመውም። ሞትም በክርስቶስ እንደዚህ ነው የተዋረደው። ሞት ሆይ መውጊያ የት አለ? ዳዊት ጎልያድን ዘበተበት። ጎልያድ ሆይ ጦር የት አለ? መውጊያ የት አለ? ጋሻ የት አለ? ድል መንሳት የት አለ እንዳለው ክርስቶስም ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ ብሎ መዘበት እንድንችል አደረገን። ቅዱስ ጳውሎስ በሌላ ስፍራ በሞቱ የሞትን ኃይል ሽሮ ይላል። የሚገርመው ጎልያድን ከጣለው በኋላ ዳዊት የጎልያድ ደረት ላይ ቆሞ በራሱ በጎልያድ ሰይፍ ነው ጎልያድን አንገቱን የቆረጠው። ክርስቶስም ሞትን ያሸነፈው በምንድን ነው ካላችሁ፣ በሞት ነው። በሞት ነው። ሞት የሞተበት ቀን ባለፈውም እንዳየነው ዕለተ ዓርብ ነው። ከበደ ሚካኤል የተባሉት የሀገራችን ደራሲ ጠይቀው ነበር በተገናኘን ሰሎሞንን ማለት ነው። ጠይቀው ነበር በተገናኘን ሞት የሚሞትበት ቀኑ መቼ ይሆን ብለዋል። እንግዲህ በሰማይ ቤት ተገናኝተው መልሶላቸው ይሆናል አላቅም። ግን ሞት ከሞተ 2000 ዓመት ሆነው። ሞት የሞተው መቼ ነው? ዓርብ ዕለት ነዋ። የሞት ሞት በተባለው በክርስቶስ ሞት ነው። ስለዚህ ሞት ብዙዎችን ይገልበት በነበረው በራሱ ኃይል ራሱ ድል ተነሳ። እንደዚሁ ጎልያድን ራሱ ብዙዎችን በገደለበት ሰይፍ ነው አይደል አንገቱን የቆረጠው። ክርስቶስም ሞት ብዙዎችን ድል በነሳበት ሰይፍ በራሱ ሞቶ በሞቱ ሞትን አጠፋ። ስለዚህ በሞቱ ሞትን ሽሮ ያለው ቅዱስ ጳውሎስ
ይሄንን ነው። በሞቱ አሞቶ ለሞት ይላል ቅዳሴያችን። በሞቱ ሞትን ገደለው፣ ጨለማንም አሰቃየኸው፣ ዘለፈው፣ ሞትን አዋረደው ማለት ነው። ከዚህ በኋላ ያው የሰው ልጆች ሁሉ ነፃ ወጡ። ከጎልያድ ጀርባ የነበሩት ሁሉ አጋንንት ናቸው፣ ፍልስጤማውያን ናቸው። ማን ነው ከእናንተ ማንኛን ድል የሚነሳ ብለው የፎከሩብን? ከዳዊት ጀርባ ያሉ እስራኤላውያን ደግሞ እኛ የሰው ልጆች ነን። ስለዚህ ድል አደረግን፣ ወጥመድ ተሰበረ፣ እኛም አመለጥን። ለጥርሳቸው ንክሻ ያላደረገን እግዚአብሔር የተመሰገነ ይሁን ብለን ጎልያድ ዲያብሎስ፣ ጎልያድ ሞት፣ ጎልያድ ሲኦል ድል በተነሱበት ዕለት ትልቅ መዝሙር እንዘምራለን። ለዳዊት መዝሙር ዘመሩለት። ምን የሚል መዝሙር ዘመሩለት? ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ የሚል መዝሙር ዘመሩለት። ይህ መዝሙር በጣም አበሳጨው፣ ሳኦልንም የሳኦልንም ወገኖች አበሳጨ። በመዝሙር የተጠመደ ሆነ ዳዊት ማለት ነው። ክርስቶስ ይሄ አልገጠመውም እንዴ? ሆሳዕና ለዳዊት ልጅ መድኃኒት በእግዚአብሔር ስም የሚመጣ ብለው በዘመሩለት ጊዜ አይሁድ ተበሳጩ፣ ከተማው ተረበሸ ሁሉ አሉ። እኔ እኮ የሚገርም ነው። የከተማ ሰላማውን ካሳሰባቸው ይሰቀል ይሰቀል ሲባል ሳይረበሽም፣ በሳምንቱ ይሰቀል ሲባል አብረው በሉ ሲሉ ነበር። ግን ሆሳዕና ለዳዊት ልጅ ቡሩክ በእግዚአብሔር ስም የሚመጣ የዳዊት ልጅ ብለው በዘመሩለት ጊዜ ግን ከተማው ተረበሸ እና በመዝሙር ምክንያት ጥርስ ውስጥ ገብቶ ነው የተሰቀለው ክርስቶስ። ልክ ዳዊት በመዝሙር ምክንያት የሳኦል ጦር እንደተወረወረበት ማለት ነው። በዳዊት ሕይወት መጨረሻ ላይ ያነሳ ነው የገዛ ልጁ ከድቶት የነበረው ነገር ነው ያቀረበው። የወደደው ልጁ በእውነት በጣም በሚያሳዝን ሁኔታ ከድቶት መፈንቅለ መንግስት ሲያሴርበት ቆየ። አሳደደው፣ ብዙ አሰቃየው። በመጨረሻ ግን በጦር ሜዳ ዛፍ ላይ ተንጠልጥሎ በጦር ተወግቶ ሞተ ማለት ነው። ስለ አቤሴሎም አለቀሰ። ይህንን እኔ ምን ተረጉምላችኋለሁ? ክርስቶስ ያቀረበው ማንን ነው ካላችሁ ይሁዳን ነው። ዳዊት እንደውም የሰላሜ ሰው የታመንኩበት እንጀራዬን የበላ ተረከዙን በእኔ ላይ ያነሳ ብሎ የተናገረው ቃል በቀጥታ በክርስቶስ ምንጠቅሰው ለይሁዳ ነው፣ ራሱን ቃሉም ማለት ነው። ስለዚህ ዳዊት አቤሴሎም በከዳው ጊዜ የታመመውን ህመም ክርስቶስ ይሁዳ ሲከዳው ታሞታል። በጣም የሚገርም ነገር ልንገራችሁ። ዳዊት አቤሴሎም በከዳው ጊዜ እያለቀሰ የደብረ ዘይትን ተራራ ወጣ። በሚገርም ሁኔታ ክርስቶስ በጸሎተ ሐሙስ እየተጨነቀ የጸለየው እዛው ተራራ ላይ ነው፣ እዛው ደብረ ዘይት ላይ ነው ማለት ነው። ስለዚህ የዳዊትን ለቅሶ ክርስቶስ ደግሞታል በይሁዳ ምክንያት ማለት ነው። እንግዲህ ክርስቶስ የመጀመሪያ ህመሙ የይሁዳ መካድ ነበረ። በሚያሳዝን ሁኔታ አባቱን ዳዊትን የከዳው አቤሴሎም በጦር ሜዳ ዛፍ ላይ ተንጠልጥሎ ነው የሞተው። ይሁዳ እስከዚህ የተለየ አሟሟት መች አለው? ታንቆ ሞተ ነው የሚለው አይደለ? ወንጌላቱ ታንቆ ሞተ፣ ሆዱ ተዘርግፎ ሞተ። ሁለቱም ተፈጽሟል። ታነቀ ማለት ዛፍ ላይ መንጠልጠሉን ነው የሚያሳየው። ሆዱ መዘርገፉ ደግሞ ከዛፍ ሲወድቅ የገጠመውን ነው። አቤሴሎምን በተመሳሳይ ዛፍ ላይ ተንጠልጥሎ ነው የሞተው ቢባል አዎ ዛፍ ላይ ፀጉሩ ይዞት ነው። ግን በጦር ተወግቶ ቢባል በጦር ተወግቶ ነው። ሁለት አሟሟት አላቸው፣ ይሁዳም አቤሴሎምም ማለት ነው። እና የይሁዳ አሟሟት አቤሴሎም ለዳዊት ሞት ያዘነውን ሐዘን ክርስቶስ ለይሁዳ አዝኖለታል። ቤተክርስቲያንም ታዝንለታለች። ርቱዐ ሃይማኖት የተባለ የቤተክርስቲያናችን ሊቅ በ13ኛው ክፍለ ዘመን የነበረ ምን ይላል? አንተ በበረሃ አውሎ ነፋስ የጠፋ ሻማ ሆይ ከኛ ከሐዋርያት ማህበር ይልቅ የፈሪሳውያንን ማህበር መረጥክን? ሊያስሩ ሊፈቱ በሰማይ ስልጣን ከተሰጣቸው ከሐዋርያት ከካህናት ወገን ከመሆን ይልቅ ከምድራዊ ወታደሮች ጋር መሰለፍ መረጥክን? እያለ ሙሴ ያወርድለታል። ይሁዳ ይለቀስለታል። ምክንያቱም አሳዛኝ መጨረሻ ስላለው ማለት ነው። እና ዳዊት ለአቤሴሎም ያዘነውን ሐዘን ቤተክርስቲያናችን ክርስቶስ ለይሁዳ ካዘነው ሐዘን ጋር ታመሳስለዋለች። በዚህ ምክንያት ክርስቶስ በዳዊት ታሪክ ይገለጻል። ዳዊት የክርስቶስ ምሳሌ ነው ማለት ነው። ዛሬ የምንመለከተው ሁለተኛው የዳዊት ልጅን ሰሎሞንን ነው። ሰሎሞን የዳዊት ልጅ ነው። የዳዊት ልጅ የሚለው ስም ብቻ ራሱ ከክርስቶስ ጋር ያመሳስለዋል። ወልደ ዳዊት የዳዊት ልጅ ተብሎ ይጠራል። ገና የማቴዎስ ወንጌል ሲጀምር የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይላል። በነገራችን ላይ ዳዊት ለሰራው ኃጢአት ክርስቶስ ምሕረት ማድረጉን ከምናውቅባቸው መንገዶች አንዱ የዳዊት ልጅ ተብሎ መጠራቱ። የዳዊት ልጅ ተብሎ መጠራት ማለት አባቴ ብሎ ሊጠራው አላፈረበትም። መቼስ በደለኛ ነው ብለን የምናስበው ክፉ ነው ብለን የምናስበውን ሰው አባቴ ነው ብለን ለመጥራት እኮ እናፍርበታለን። የስጋ አባታችንም ቢሆን
አባትህ ነው ሲባል ጥሩ አባት ከሆነ ዝና ያለው መልካም ነገር ካለው አናፍርም። ግን የሆነ ሕጸጽ ያለበት ከሆነ አባታችን ነው ብሎ ለመጥራት እንሸማቀቃለን። የኋላ ታሪኮቻቸው የሚያሳፍሯቸው ሰዎች ስለ ቤተሰባቸው እንዲወራ አይፈልጉም። ዳዊት በድሏል፣ ወድቋል። ግን ክርስቶስ እንደማረው የምናውቀው አባቴ ብሎ ሊጠራው ፈቃደኛ ሆነ። የዳዊት ልጅ ተብሎ ሊጠራ ራሱንም እኔ የዳዊት ዘርና ስር ነኝ ብሏል። በምድር እያለ ብቻ አይደለም፣ በሰማይ ለዮሐንስ እኮ በራእይ ነግሮታል እኮ። ዮሐንስ ራእይ ላይ ሲያየው እኔ የዳዊት ስርና ዘር ነኝ ብሎታል። ስለዚህ አባቴ ብሎ ሊጠራበት አላፈረም። እኛ መንፈሳዊ አባቶቻችን፣ ንስሐ አባቶቻችን፣ ካህናት የሆነ ሕጸጽ ቢኖርባቸው አባቴ ናቸው ብለን ለመቀጠል ፈቃደኛ ነን ወይ? የኔ ንስሐ አባት ናቸው ለማለት። በስጋ አባታችንም ተመሳሳይ ነው። ክርስቶስ ግን ሩህሩህ አምላክ መሐሪ አምላክ ስለሆነ ዳዊትን መማሩን ከምናይበት ነገር አንዱ የዳዊት ልጅ ተብሎ ተጠርቷል። የዳዊት ልጅ ሆይ ማረኝ ሲሉትም ደስ ይለዋል፣ ወዲያው ነው የሚቀበለው። በነገራችን የዳዊት ልጅ ሆይ ማረኝ ሲሉት ደስ ካለው የማርያም ልጅ ሆይ ማረኝ ሲሉት ምን ይሰማዋል? እችንም መቼስ ሳንጠቅሳት አናልፍም። ምክንያቱም ዳዊት ብዙ በድሎ የዳዊት ልጅ ሊባል ከፈቀደ ምንም ያልበደለች እናቱ ድንግል ማርያምን የማርያም ልጅ ሆይ ሲሉት ምን ያህል ደስ ይለው ይሆን? እና ለማንኛውም የዳዊት ልጅ የተባለ ሰሎሞን ነው። በቀጥታ በዳዊት ዙፋን ላይ የተቀመጠው ንጉሥ ሰሎሞን ነው። ሰሎሞን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ምንድነው? ይህንን ከየት ነው ያገኘ ነው? ራሱ ክርስቶስ ነው የነገረ። የማቴዎስ ወንጌል ምዕራፍ 12 ላይ ራሱን ከሰሎሞን ጋር አነጻጽሮ ክርስቶስ ተናግሯል። ምን አለ? የሳባ ንግስት ወይም ደግሞ ንግስት አዜብ፣ የደቡብ ምዕራብ ንግስት ማለት ነው። አዜብ ማለት በዚህ ትውልድ ላይ ተነስታ ትፈርድበታለች አለ። በመጨረሻው ዘመን ንግስተ ሳባ በዚህ ትውልድ ላይ ተነስታ ትፈርድበታለች። ለምን? የሰሎሞንን ጥበብ ለማየት ከምድር ዳርቻ መታለችና ይልና ክርስቶስ ይላል ከሰሎሞን የሚበልጥ ከዚህ አለ ይላል። ራሱን ከሰሎሞን ጋር አነጻጸረ ክርስቶስ። ምን አለ? የሳባ ንግስት የሰሎሞንን ጥበብ ለማየት ሩቅ መንገድ ተጉዛ መታ ነበረ። እኔ ከሰሎሞን የምበልጥ እዚህ ያለው ግን ይሄ ትውልድ መጥቶ እኔ የምለውን ቃል አልሰማም አጠገቡ ሆኜ። ስለዚህ በዚህ ትውልድ ላይ የሳባ ንግስት ትፈርድበታለች አለ። ስለዚህ ራሱን ከሰሎሞን ጋር አነጻጸረ ክርስቶስ ማለት ነው። የሰሎሞንን ጥበብ የሻተችን ሳባን ደግሞ ከዚህ ትውልድ ጋር አነጻጸራ። ስለዚህ የራሱ የመድኃኒታችን የኢየሱስ ክርስቶስን ንግግር ይዘን ነው ሰሎሞንን ከክርስቶስ ጋር የምናመሳስለው። ሰሎሞን የዳዊት ልጅ በመሆኑ አንደኛ ክርስቶስን ይመስላል፣ ሁለተኛ ሰላማዊ ማለት ነው። ሰሎሞን ማለት ሰላማዊ ማለት ነው። በእርግጥም በዘመኑ አንጻራዊ ሰላም ነበረ። በሰሎሞን ዘመን ብዙ ጦርነት አልነበረም። ከፍተኛ የመረጋጋት የሰላም የብልጽግና ዘመን ነበር ያ ዘመን እና ሰላማዊ ኢየሱስ ክርስቶስ ሰላመ ካህበን እያልን የምንጸልየው ሰላማዊው ክርስቶስ ሆይ ሰላምህን ስጠን፣ ሰላምህን አጽናልን እያልን እንለምነዋለን። ስለዚህ ክርስቶስ እና ሰሎሞን በዚህ ይመሳሰላሉ። ሶስተኛው ሰሎሞን እግዚአብሔርን የለመነው ልመና በጣም የሚገርም ነው። ምን ላድርግልህ አለው። ምን ላድርግልህ እስቲ ምን ልስጥህ ብሎ ሲጠይቀው የጠየቀው ምንድነው? ጥበብና ማስተዋልን ስጠኝ ነው ያለው። በጣም እንደ ሰሎሞን በነገራችን ላይ ልጅ ሆኖ ሳለ ብልህ ሰው ይላል። 12 ዓመቱ ነው። በ12 ዓመቱ ግን ምንድን ያለው? ጥበብንና ማስተዋልን ስጠኝ አለ። ጥበብንና ማስተዋልን ስጠኝ ሲለው እግዚአብሔር በልመናው ተደሰተና አንተ የለመንከኝ ሀብትን አይደለም አለ፣ ወይም የጠላቶችህን ደንደስ ወይም የጠላቶችህን ጀርባ ለመንከኝ ማለት ጠላቶችን ድል አድርጋቸው በጦርነት ላሸንፍ አሸናፊ አድርገኝ አላልክም። ወይም የጠላቶችን ላጥፋቸው ድል ስጠኝ አላልከኝ። ወይም ገንዘብ ስጠኝ ሀብት ስጠኝ አላልከኝ። የለመንከኝ ጥበብን ስለሆነ እኔ ግን ጨምሬ ሀብትንም ጠላቶችንም ላይ ድል መንሳትን ጨምሬ እሰጥሃለሁ አለው። እግዚአብሔር ደስ ሲያሰኘው ልመና ያልተለመነውን ይሰጣል፣ ከተለመነው በላይ ይሰጣል። በመንግስት አስበኝ ሲለው ያ ወንበዴ ደስ አለው። ትትን ነው በመንግስት አስበኝ ነው ያለው። መቼስ አሁኑኑ አድነኝ ቢል የወንበዴ ትዕቢተኛ ይባል ነበር። በመንግስት አስበኝ ሲል ደስ አለውና ዛሬ ከኔ ጋር በገነት ትሆናለህ አለው። ያ ቀራጭ ትዝ ይላቸዋል። ቀና ብዬ ሰማይና ኃጢአተኛ ነኝ ብሎ በቤተ መቅደስ ያግብዝ በሳምንት 2 ጾማለሁ እንዲያረጋለሁ እያለ ጽድቁን ሲዘረዝር፣ እሱ ግን ቀና ብሎ ሰማዩን ማየት አፍሮ ጌታዬ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ማረኝ እያለ ይጸልይ ነበር። ያም ሰው ጻድቅ ሆኖ ተመለሰ ይላል። ጌታ ኢየሱስ ክርስቶስ ሆይ ጻድቅ አድርገኝ አላለም፣ ማረኝ ነው ያለው። ደስ አለው በትትና ማረኝ ሲባል ኧረ የምን መማር ልጨምርልህ ብሎ
ጻድቅ አደረገው ይላል። ጸልዮ ጻድቅ ሆኖ ወጣ። ተማረ አይደለም ጻድቅ ሆኖ ወጣ። እና እግዚአብሔር ጥቂት ሲለምኑ ብዙ የሚሰጥ አምላክ ነው። እና ሰሎሞንንም ተደሰተበት። ጥበብን ነው የለመንከው አንተ፣ ግን እኔ ያለመንካቸውንም ጨምሬ እሰጥሃለሁ አለ። እና እንደው ልመናችን ላይ ጠንቀቅ እንበል ነው። ደህና በቃ መንፈሳዊ ልመና ሲለምን እግዚአብሔር ደግሞ ነግሮናል እኮ አልሰሰተም። አስቀድማችሁ ጽድቁንና መንግስቱን እሹ ሌላውን ጨምርላችኋለሁ ብሎ እና ለነፍስ ስትለምን ለስጋ ይጨምርልሃል እግዚአብሔር ማለት ነው። እና ሰሎሞን ጥበብን የተሞላ ነበረ። እንደ ሰሎሞን ያለ ጠቢብ ተገኝቶ አያውቅም። የዝማሬ የቅኔ የፍልስፍና ሁሉ ማንም ያልደረሰበት በሀብትም እስካሁን ድረስ በነገራችን ላይ የሰሎሞን ኔትወርዙ አሁን ያሉ ይህ ቪዲዮ በተቀረጸበት ዘመን ያሉ ዓለማችን ላይ ያሉ ባለሀብቶች ከሰሎሞን አንጻር ድሃ ናቸው። አሁንም ዓለም ላይ ባለው የገንዘብ መጠን ማለት ነው። እስካሁን ድረስ ያልተሰበረ ሪከርድ ነው የሰሎሞን ሀብት ማለት ነው። በብዙ የተሞላ ነበረ። ከክርስቶስ ጋር ይመስለዋል። ክርስቶስ ጠቢብ ብቻ አይደለም፣ ጥበብ ነው። ጥበብ ሰ መድኃኒ ነው እቱ ጥበብ መድኃኒታችን ኢየሱስ ክርስቶስ ነው። እንደ ሰሎሞን ለምኖ ጥበብ የሚሰጠው ሳይሆን ራሱ ጥበብ የሆነ ነው ክርስቶስ። ራሱ ጥበብ የሆነ ክርስቶስ ነው። ጥበብ ቤቷን ሰራች፣ 7 አዕማዷን አቆመች የተባለ ቤተክርስቲያኑን የሰራ እውነተኛው ጥበብ መድኃኒታችን ኢየሱስ ክርስቶስ ነው። ቅድስት ጥበብ ሆሊ ሶፊያ ተብሎ የሚጠራ መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ሰሎሞን በዚህ ምክንያት ክርስቶስን ይመስላል። ሰሎሞን ያደረገው ጥበቡን የሚያሳይ ነገር አለ። ምንድን ነው? 2 ሴቶች ሰሎሞን ጋር መጡ እና ሰሎሞን ጋር መጥተው ምን ጠየቁት? እንግዲህ ጋለቦቶች የነበሩ ሴቶች ናቸው። 2ቱም ወለዱ እና ልድገመው፣ ሰሎሞን ምን ያህል ጠቢብ እንደሆነ እና ፍርድን ማስተዋልን እንደሚያውቅ በርት እንደሚፈርድ የሚያሳይ አንድ ምሳሌ ሁላችን የምናውቀዋል። ይኸው ምንድነው? 2 ሴቶች ሰሎሞን ጋር ዳኘን ብለው መጡ። ምንድነው የመጡበት ነገር? 2ቱም ሴቶች እኩል ይወልዳሉ። እኩል ከወለዱ በኋላ የአንደኛዋ ሴት ሕፃኑ ልጅ ወዲያው ይሞታል። ይቺ ሴት ሲሞትባት የሞተውን ልጇን ወስዳ ደህና ልጅ ከወለደችው ጋር ጤነኛ በሕይወት ያለው ልጅ ጋር ትቀያየርና ቤቷ ገብታ ትተኛለች። ከዛ ጠዋት ሲነሱ ይቺ ሴት ልጇ ያልሆነ የሞተ ልጅ አጠገቧ ተቀምጦ ታገኛለች እና ይህን ባየች ጊዜ በጣም ትደነግጣለች። አምጪ ልጄን፣ መቼስ ልጇን አታጣውም፣ ሌላ ሰው ግን አያውቀውም። አይ የኔ ልጅ ነው የኔ ልጅ ነው አለች። ማንም ሊዳኛቸው አልቻለም። ከዛ ጠቢቡ ሰሎሞን ዘንድ መጡ ማለት ነው። ይህን ጊዜ ሰሎሞን ሰይፍ አነሳና በቃ አትጨቃጨቁ፣ ችግር የለውም፣ አንዱን ልጅ ለ2 ተካፈሉት ብሎ ይህንን በሕይወት ያለውን ልጅ ለ2 ሊቆርጠው ሲል እውነተኛዋ ልጅ በፍጹም እውነተኛዋ እናት በፍጹም አይ እሷ ታሳድገው እሷ ትውሰደው እንጂ ልጅ አይሞትም ማለች። በትክክል እናት መሆኗ ታወቀ ማለት ነው። ለእውነተኛዋ እናቲቱ ሰጣት ማለት ነው። በዚህ ምክንያት እግዚአብሔር ለሰሎሞን ጥበብ እንደሰጠው ሰው ሁሉ አስተዋለ ይላል። ይህንን የቤተክርስቲያናችን ሊቃውንት ተርጉመውታል። ሰሎሞን መድኃኒታችን ኢየሱስ ክርስቶስ ነው። እነዚህ 2 ሴቶች ቤተ አይሁድ ወይም ቤተ ምኩራብና ቤተክርስቲያን ናቸው። በሕይወት ያለ ልጅ ያላት ቅድስት ቤተክርስቲያን ናት። የሞተ ልጅ ያላት የሞተ ስርዓት የሞተ አገልግሎት ተብሎ የተጠራው የቀደመውን ሕግ ይዘው የቀሩ የቤተ አይሁድ ምሳሌ ነው። እነሱ ሕይወት የሌለው አገልግሎት ላይ ነው ያሉት ማለት ነው። ምክንያቱም ያን እንግዲህ ኦሪትን ስላችሁ ይሄ 613ቱን ሕግጋት ያለፉትን ማለት ነው እንጂ 10ቱ ትእዛዛት ተሽሯል እያለ አይደለም። አንዳንድ ሰው የምግባሩን የእግዚአብሔርን ያስተማረውን መልካም ነገር ሁሉ አይደለም። እሱ ሳይሆን መስዋዕተ ኦሪት የመሳሰለውን ነው 613ቱን ሕግጋተ አይሁድ ማለት ነው። እነሱ የሞት አገልግሎት ተብለው የተጠቀሱ ናቸው እና ያ የሞት አገልግሎት የሚወከለው ልጇ በሞተባት በቤተ አይሁድ ነው። በሕይወት ያለ ልጅ ያላት ደግሞ አሁን አዲስ ያመኑ ክርስቲያኖች ያሏት ቅድስት ቤተክርስቲያን ናት። 2ቱ ተጣሉ። ለምን? ክርስቲያኖችን መውሰድ አማራት ቤተ አይሁድ ማለት ነው። የኔ ናቸው ልትል ሞከረች። ይህን ጊዜ ሰሎሞን ሰይፍ አነሳ። ሰይፍ የተባለው የእግዚአብሔር ቃል ነው። ጌታ ለሐዋርያቱ ሰይፍ ግዙ አላላቸውም? የእግዚአብሔር ቃል ነበረ ሰይፉ። የእግዚአብሔር ቃል በ2 በኩል የተሳለ ሰይፍ ነው። ሰይፍ ዘክልአፉሁ ይባላል። ውስጥን ጅማትን የውስጥ ስሜትን እስኪ መረምር ድረስ ይቆርጣል የተባለው እውነተኛው ሰይፍ መድኃኒታችን ኢየሱስ ክርስቶስ የሰጠን ቅዱስ ቃሉ ነው። ስለዚህ የሚዳኛቸው ቃሉ ነው ማለት ነው። ቤተ አይሁድና ቤተክርስቲያን ሲጣሉ እኛን ምዕመናንን በሕይወት ያለ ልጆቹን ለመውሰድ ሲሞክሩ ሰይፍ ነው የገላገላቸው።
ይሙት ግድ የለውም ማለች። አይሁድ ምን ቸገራት? ቤተ አይሁድ ምን ቸገራት? ቤተክርስቲያን ግን ልጆቼ በሕይወት ይኑሩልኝ እንጂ በፍጹም ብላ ስትቃወም ይህን ጊዜ ለአንቺ ይገባሉ ብሎ ለቤተክርስቲያን ሰጣት ብለው አባቶቻችን ተርጉመውታል ማለት ነው። እና ሰሎሞን ጠቢብ ነበረ። ጥበብ የተባለ የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ባለጸግነቱ በሰማይ በምድር የሆነ የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። የሰሎሞንን ጥበብ ታይ ዘንድ ንግሥተ ሳባ መታ ነበረ ከሩቅ አገር። ይህም የቅድስት ቤተክርስቲያን ምሳሌ ነው። ሳባ ቤተክርስቲያን እንደምትመስለው ቤተክርስቲያን የክርስቶስን ጥበቡን ፈልጋ ትምህርቱን ፈልጋ በዝና የሰማሁት ትንቢት ሲነገርልህ ስላንተ የሰማሁት ነገር መጥቼ ሳጣራ የበለጠ ነው ብላ ተደንቃ ያመሰገነችው ንግሥተ ሳባ የቤተክርስቲያን ምሳሌ ነች። በመጣች ጊዜ ይላል የቤቱን አሰራር አደነቀች። ሰሎሞን ቤተ መቅደስ ሰርቶ ነበር። መቅደሱን የሰራ መድኃኒታችን ኢየሱስ ክርስቶስ ነው። የገዛ ሰውነቱን መቅደስ ብሎ የጠራ በሰማይም ዘላለማዊት መቅደስ ያዘጋጀልን እሱ ነው። ባየች ጊዜ ሳባ አደነቀች። መቅደሱን፣ የአሳላፊዎቹን አቀማመጥ፣ የምግቡን አቀራረብ ባየች ጊዜ በተለይ በእግዚአብሔር ቤት የሚያቀርበውን መስዋዕት ባየች ጊዜ ነፍስ አልቀረላትም ይላል። ቤተ ክርስቲያን የክርስቶስን መቅደስ ባየች ጊዜ ተደሰተች። የሐዲስ ኪዳኑን መቅደስ ሰውነቱን ባየች ጊዜ ይህን መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ ያለውን ሰውነቱን ባየች ጊዜ በጣም ተደነቀች። ስጋውን ደሙን ባየች ጊዜ ተደነቀች። በሰማይ ያለውን መንግስተ ሰማያትን ባየች ጊዜ ተደነቀች። የጠጅ አሳላፊዎቹን የቤቱን አሰራር ማለት ስርዓተ ቤተክርስቲያንን ባየች ጊዜ የሰራላትን በሐዋርያት ሥራ ምዕራፍ 1 ላይ ለ40 ቀን ሰርቶት የሄደው የእግዚአብሔር መንግስትን ነገር እሱን ባየች ጊዜ ነፍስ አልቀረላትም። ቤተክርስቲያን የሚያቀርበውን መስዋዕት ራሱን ለአባቱ የተወደደ መስዋዕት አድርጎ ያቀረበ መሆኑን ባየች ጊዜ ቤተክርስቲያን ነፍስ አልቀረላትም። እና የሳባ ታሪክ በትክክል የቅድስት ቤተክርስቲያን ታሪክ ነው። የሰሎሞንም ታሪክ የክርስቶስ ታሪክ ነው ማለት ነው። በዚህ መሰረት ቤተክርስቲያናችን ሰሎሞንን የመድኃኒታችን የኢየሱስ ክርስቶስ ምሳሌ አድርጋ ትገልጸዋለች ማለት ነው። እንግዲህ እነዚህ ሁለት ነገስታት ሰሎሞንና ዳዊት የክርስቶስ ምሳሌ ናቸው። ሁለቱም ባለቅኔዎች ናቸው። ከዚህ ትምህርት ጋር ባልተያያዘ መንገድ ለብቻው የምንመለከተው የመዝሙረ ዳዊትንም መኃልየ ሰሎሞንም ለብቻው ምን ማለት ነው ስለምንድን ነው የሚያወራው የሚለውን መመልከታችን የግድ ነው። ለዛሬ ግን እነዚህን ሁለት ነገስታት ክርስቶስን ይመስላሉ የሚለውን በዚህ መልኩ አይተናል። ይቆየን። የሰማነውን በልቡናችን ያሳድርብን።